ሰላም ጤና ይስጥልን። በዚህ ቪዲዮ የጡት ካንሰር ምልክቶችና መለያ መንገዶችን እነግራችኋለሁ። ቪዲዮውን ከማየቱ በፊት የዩቲዩብ ገጹን ሰብስክራይብ እና ቪዲዮ ላይክ በማድረግ ይጀምሩ። የጡት ካንሰር በጡት የሚገኙ ህዋሳት ከቁጥጥር ውጭ በሆነ መልክ ሲራቡ የሚፈጠር ነው። በሀገራችን በሴቶች ላይ ከሚፈጠሩ የካንሰር አይነቶች የጡት ካንሰር አንደኛ ደረጃውን ይይዛል። አጋላጭ ሁኔታዎች ወይም ደግሞ ሪስክ ፋክተር ተብለው ሊጠቀሱ የሚችሉ ነገሮች አንደኛ ጾታ ነው። ከወንዶች ይልቅ ሴቶች 99% ያህል የመያዝ እድል አላቸው። ሁለተኛ እድሜ ነው። በለጋ እድሜ ያሉ ማለትም ከ20 ዓመት በታች ያሉ ተጋላጭነታቸው ያነሰ ሲሆን እድሜ በጨመረ ቁጥር በበሽታ የመያዝ እድል ይጨምራል። ሶስተኛ በቤተሰብ ያለ የጡት ካንሰር ታሪክ። የተለያዩ በቤተሰብ የሚተላለፉ የዘረመል ግድፈቶች ለጡት ካንሰር ሊያጋልጡ ይችላሉ። የጡት ካንሰር ምልክቶች አንደኛ እብጠት ወይም ደግሞ የመጓጎል ስሜት ያለው፣ ሁለተኛ የጡት ጫፍ ወደ ውስጥ መግባት፣ ሶስተኛ የጡት ጫፍ መድማት፣ አራተኛ ያልተለመደ አይነት ፈሳሽ ከጡት መውጣት የጡት ካንሰር ምልክቶች ናቸው። ምልክቶችን ገና በጊዜ ማወቅ እንድትችይ ጡቶችሽን በደንብ እወቂ። በወር አንድ ጊዜ በእጆችሽ ጡቶችሽን በመፈተሽ የጡትሽን ጤንነት ማረጋገጥ ትችላለሽ። ፍተሻው የወር አበባ ባለቀ በሳምንት ቢሆን ይመከራል። የወር አበባ ማየት ያቆሙ ሴቶች በማንኛውም ጊዜ ይህን ሊያደርጉ ይችላሉ። በሁለት መንገድ ፍተሻውን መተግበር ትችላለሽ ወይም ደግሞ ትችላለህ። አንደኛ በመመልከት ነው። በመስታወት ፊት ይቁሙ። ሁለቱንም እጅዎን ወደ ላይ በማድረግ ጡቶችዎን ይመልከቱ። የቀለም ለውጥ፣ ስር ጉዳት ወይም የሚወጣ ፈሳሽ ካለ ያስተውሉ። ካሻዎት ጡትዎን ከፍ በማድረግ ቆዳውን ይመልከቱ። ሁለተኛው በመንካት በጀርባዎት ይንጋለሉ። ግራ እጆን ከቅንጭላቱ ጀርባ በማድረግ በቀኝ እጆ የግራ ጡትዎን ይዳብሱ። በብብትዎ በኩል በላይ ካለው የጡት ክፍል በመጀመር ልክ ሰዓት እንደሚሄደው ጣቶችዎን በማሽከርከር የጡትዎን ሁሉንም ክፍሎች ይዳብሱ። በሶስት ዙር ይዳብሱ። በመጀመሪያ በስሱ፣ ቀጥሎም ጫን በማለት በመጨረሻም በኃይል በመጫን። እባጭ ወይም ስር ጉዳት ወይም የቆዳ መቀረፍ ካለ ያስተውሉ። የጡትዎን ጫፍ በመጭመቅ የሚወጣው ፈሳሽ ካለ ያስተውሉ። እጆን በመቀየር በተቃራኒው ጡትዎ ይህንኑ ይድገሙ። በጀርባዎት መንጋለል ጡትዎን በቀላሉ መፈተሽ እንዲችሉ ያደርገውታል። ቆመውም ቢሆን ይህንን ፍተሻ ማድረግ ይችላሉ። በቤተሰብ የጡት ካንሰር ታሪክ ያላቸው እድሜያቸው ከ40 ዓመት እስከ 50 ዓመት ያሉ ሴቶች እንዲሁም እድሜያቸው ከ50 ዓመት በላይ የሆኑ ማንኛውም ሴቶች በቴክኖሎጂ የታገዘ የማሞግራፍ ምርመራ በዓመት አንድ ጊዜ እንዲያደርጉ ይመከራል። አመሰግናለሁ።